ሰላም ጤና ይስጥልን። ከአልሚ ዴይሊ ሂሩት ዮሐንስ ዳራራ። የራሴን የንግድ ሥራ ለመመስረት ከወጠንኩበት ዕለት አንስቶ ሥራዬ እግር ተከትሎ እስኪራመድና እስኪያድግ ድረስ ያለማቋረጥ ድጋፍ የሰጡኝን ወገኖች ሁሉ ከልብ ላመሰግናቸው እወዳለሁ። መንግሥታዊ ያልሆኑ ድርጅቶች፣ የግብርና ምርምር ተቋማት፣ የሰውን እድገት ለማየት የሚመኙ ደንበኞቼና ጓደኞቼ፣ ወተት በማቅረብና በአጋርነት አብረውኝ የሰሩ ገበሬዎች ሁሉ ባለውለታዎቼ ናቸው። እውነቴን ነው የምላችሁ፣ የወተትን ምርት ለማሳደግ የሚያስፈልጉን እምቅ ሀብቶችና ድጋፍ እጆች ሁሉ በዙሪያችን አሉ። ብዙ ሰዎች በወተት ምርት ላይ ተሰማርተው ማደግና ስኬታማ መሆን እንደሚችሉ እርግጠኛ ነኝ። የንግድን ዓለም የረገጥኩት በሐረር ከተማ የ10ኛ ክፍል ተማሪ በነበርኩበት የለጋነት ዕድሜ ነው። አባቴ በሞት ሲለየን ለብቻዋ ቤተሰብ የማስተዳድር ኃላፊነት የተጫነባትን እናቴን ለማገዝ ስል ወደ ንግዱ ገባው። ሥራ ወዳድና ቀና ሰው የነበረው አባቴ ለእኛ ለልጆቹ ምንም ነገር ነፍጎን አያውቅም። የአቅማችንን ያህል ለሌሎች እንድናካፍል ያስተማረን ሲሆን እሱም የጠየቅነውን ሁሉ የአቅሙን ያህል እያሟላ ነበር ያስተማረንና ያሳደገን። አባቴ ሲሞት ያ ሁሉ ነገር ቀረ። የቤተሰብ መተዳደሪያ ገቢ በማጣታችን እናቴ የምታደርገው ጨነቃት። በእርግጥ ጠላ መጥመቅ ትችልበታለች። ጠላ እየጠመቅን እንሽጥ ብዬ ሳማክራት ግን ሐሳቤ ያልተዋጠላትም። ቤታችንን ላላፊ አግዳሚው ከከፈትኩ ሴት ልጆቼን ለአደጋ አጋለጣለሁ ብላ ስለሰጋች እምቢ አለች። ለእኛ ለልጆቿ አስባ ነበር። አንዳንድ ጌጣጌጦቿን ወስጄ እንደሸጥኩባት ሳታውቅብኝ በድብቅ ጠላ ለመጥመቅ የሚያስፈልጉ ነገሮችን ገዛዝቼ አመጣው። የተጠመቀው ጠላ ለቅምሻ ሲደርስ ነበር እናቴ ያወቀችው። ቤት ውስጥ ጠላውን ሸጬ ገንዘቡን ለእናቴ ሰጠዋት። ጠላ ጠምቆ በመሸጥ ለጊዜው መተዳደሪያ ገቢ ከማግኘታችንም በተጨማሪ የማይቻል ነገር የለም የሚል እምነት በውስጤ ያደረብኝ በዚሁ አጋጣሚ ነበር። የሁለተኛ ደረጃ ትምህርቴን እንደጨረስኩኝ ትዳር መስርቼ በአዲስ አበባ ሥራ ጀመርኩ። በ1983 ዓ.ም በተካሄደው የመንግሥት ለውጥ ማግስት ለ17 ዓመታት የሂሳብ ባለሙያ ሆኜ ከሠራሁበት ከመንግሥታዊው የአትክልትና ፍራፍሬ ድርጅት ወጣሁ። ድርጅቱ ሲዘጋ ለተሰናባች ሠራተኞች በወር የ50 ብር ድጎማ ተመደበልን። በዚች የወር ገቢ ልጆቼን አብልቼና አስተምሬ ማሳደግ ሲያቅተኝ በየቢሮው ለሴት ሠራተኞች የተለያዩ የአትክልት ምርቶችንና ፈንዲሻ መሸጥ ጀመርኩ። ብዙም ሳይቆይ የሥራዬን ውጤት አየሁት። በማቀርብላቸው አገልግሎት ከደንበኞቼ ልባዊ ምስጋና ከማትረፌ በተጨማሪ የሂሳብ ባለሙያ ሆኜ ሲከፈለኝ ከነበረው ደሞዝ የላቀ ብር ለመቁጠር ቻልኩ። በዚህም ነው ልጆቼን ለማሳደግና ለማስተማር አቅም ያገኘሁት። ትንሽ ገንዘብም ለማስቀመጥ በቃው። ለተወሰነ ጊዜ ገንዘብ ከቆጠብኩ በኋላ በ1995 እና 96 ዓ.ም ከሱሉልታ ገበሬዎች መሬትና 2 ላሞችን ገዝቼ ወተት ማለብና መሸጥ ጀመርኩ። እንዳሰብኩት አልሆነልኝም። የወተት መሸጫ ዋጋ በጣም ዝቅተኛ ነበር። የሥራ ወጪዎችን ለመሸፈን እንኳ አይበቃም። ወተት የሚያመርቱ ኢትዮጵያውያን ገበሬዎች ትርፋማ ለመሆናቸው ያሳዝናል። መፍትሔ ፍለጋ ግን ግራ ቀኝ መመልከት ነበረብኝ። የተለያዩ መንግሥታዊ ያልሆኑ ድርጅቶችን አነጋገርኩ። ለምሳሌ የኔዘርላንድ የልማት ተቋም ኤስኤንቪ፣ የአሜሪካ ድርጅት ላንድ ኦሌክስ እና ሌሎችም። የግብርና ምርምር ተቋማትንም አማከርኩ። የድጋፍ እጃቸውን አልነፈጉኝም። ስልጠናዎችንና የምክር አገልግሎቶችን ሰጡኝ። እኔም ታዲያ ከተቋማቱ የተማርኳቸውን የተሻሻሉ የምርት ዘዴዎችን ለብቻዬ ይዤ አልቀመጥም ነበር። ስልጠና በተሰጠኝ ቁጥር በተራዬ በስልጠና ያገኘሁትን ዕውቀት ለሌሎች 75 ገበሬዎች አካፍላለሁ። በዚሁ መነሻነትም ከገበሬዎቹ ጋር የነበረኝ ግንኙነት እየሰፋ ሄደ። የሚያመርቱትን ወተት ተረክቤ እንዲሸጥላቸው ጠየቁኝ። ተስማምተን ሥራውን ከጀመርን በኋላ ግን ችግር ተፈጠረ። በአንዴ አምጥተው ያስረከቡኝን 60 ሊትር ወተት መሸጥ አልቻልኩም። እንዴት በሥርዓት ማስቀመጥ እንዳለብኝም አላውቅም ነበረ። በወቅቱ ወተቱን ለመሸጥ ስላልቻልኩም እርጎ ሆነ።
ደግነቱ ግን እርጎውን ገበያ አውጥቼ ለመሸጥ አልተቸገርኩም። እንዲያውም እርጎ ፍለጋ ብዙ ደንበኞች የቤቴን በር ማንኳኳት ጀመሩ። ረዥሙ የጾም ጊዜ ሲመጣ ግን እርጎ የሚገዛ ሰው ጠፋ። የገበሬዎቹን ወተት ምን ላድርገው ስል መንግስታዊ ካልሆኑ ድርጅቶች ያገኟቸውን አማካሪዎች ጠየቁ። እነርሱም የፈረንጅ አይብ እንድሰራ ጠቆሙኝ። እኔም ወተቱን አፍልቼ አይብ ሰራው። ጾም እስኪፈታ ድረስ አይቡን ማቀዝቀዣ ውስጥ ማቆየት ቻልኩ። ገበሬዎቹ ግን ወዲያውኑ ሊከፈላቸው ይፈልጋሉና ጾም እስኪፈታ ድረስ መጠበቅ አልቻሉም። አነስተኛ የቁጠባና የብድር ተቋም ጋር ሄጄ መፍትሄ ለማግኘት እንድሞክር አንዱ አማካሪ በጠቆመኝ መሰረት 20 ሺህ ብር ተበድሬ የገበሬዎቹን ፍላጎት አሟላው። ከጥቂት ጊዜ በኋላም የጾም ወራት እንደተፈታ አይቡና ክሬሙ ጥሩ ዋጋ ስላወጡልኝ ብድሬን ወዲያውኑ ከፈልኩ። እንዲህ ቀስ በቀስ ስራዬን እያሳደግሁ ከሱሉልታ የመረከቢያ ጣቢያዎች በየቀኑ 1500 ሊትር ሰብስቤ ማቀናበርና መሸጥ የምችልበት ደረጃ ላይ ደረስኩ። ወተት ከሚያቀርቡልኝ ገበሬዎች በጥሩ ዋጋ እየተረከብኩ በጊዜ ስለምከፍላቸው በፍቅር አብረን እንድናድግ በሚያደርግ ጎዳና ግንኙነታችን እየሰመረ ሄደ። እንዳለመታደል ሆኖ የኔና የገበሬዎቹን ሥራ የሚያደናቅፍ መሰናክል ተፈጠረ። በ2001 ወይም በ2002 ዓ.ም በተፈጠረው የመንግስት ፖሊሲ ለውጥ ሳቢያ በሱሉልታ የነበረኝ መሬት ስለተወሰደብኝ በአማራ ክልል ጫጫ ወደሚባለው አካባቢ አመራው። አካባቢው ምጥን መዓዛ የያዘና ለወተት ላም የሚመረጥ ተስማሚ ሳር ያበቅላል። የተዳቀሉ ላሞችን የሚያረቡ የጫጫ ገበሬዎች ምርጥ ወተት ያመርታሉ፣ ነገር ግን ከምርታቸው ሳንቲም አያተርፉበትም። ወተት ገበያ አውጥተው ሲሸጡ በሊትር 2 ብር ብቻ ነው የሚያገኙት። ለ300 ገበሬዎች ስልጠና ከሰጠው በኋላ በተለይ ከወተቱ ለሚወጣው ቅቤ በአዲስ አበባ ጥሩ ገበያ ስላገኘሁበት የወተት ምርታቸውን መሰብሰብ ጀመርኩ። እንደተለመደው የተለያዩ መንግስታዊ ያልሆኑ ድርጅቶች ለገበሬዎቹ ስልጠና በማዘጋጀት ትልቅ ድጋፍ ሰጡኝ። ገበሬዎች የከብቶቻቸውን መኖ እንዴት መምረጥና ማዘጋጀት እንዲሁም ወተት በንጽህና እንዴት ማቅረብ እንደሚችሉ ሰለጠኑ። ገበሬዎቹና እኔ ሕይወታችንን ለማሻሻል እርስ በርስ መደጋገፋችን ያኮራኛል። ከስልጠናዎቹ በኋላ የገበሬዎቹ የወተት ምርት በእጥፍ አደገ። ከዚህም በተጨማሪ ለ1 ሊትር ወተት ሲያገኙት ከነበረው ክፍያ ከ4 እጥፍ በላይ አስበልጬ 8 ብር ከ50 ሳንቲም እየከፈልኩ ስለምረከባቸው በአጭር ጊዜ ውስጥ የመተዳደሪያ ገቢያቸው በእጅጉ ተሻሻለ። ምን ይሄ ብቻ፣ አኗኗራቸውም ተቀየረ። በተለምዶ ላሞችን የመንከባከብ ኃላፊነት የሴቶች ብቻ ነበር። በላሞች እንክብካቤና በወተት ምርት ትርፋማ መሆን እንደሚቻል ሲያዩ ግን ሁሉም የቤተሰብ አባላት ስራውን መጋራት ጀመሩ። ሴቶችም ሸክም ቀለለላቸው። በስራ እጦት ይቦዝኑ ለነበሩ በርካታ ቤተሰቦች የወተት ምርት ጥሩ የመተዳደሪያ ስራ ሲሆንላቸው ማየት በጣም ያስደስታል። የጫጫ ሰዎች እንደራሳቸው ቤተሰብ ስለሚያዩኝ እናታችን እያሉ ይጠሩኛል። ለሚያቀርቡልኝ የወተት ምርት ብቻ ሳይሆን ዘወትር ለሚያሳዩኝ ፍቅር በጣም አመሰግናቸዋለሁ። ለገበሬዎቹ ስልጠና የሚሰጡ ድርጅቶች ለእኔም ብዙ ድጋፍ አደረጉልኝ። ፕላስቲክ ጀሪካኖችን ሳይሆን አሉሚኒየም ጣሳዎችን እንድጠቀም ትክክለኛውን የወተት አሰባሰብ ስርዓትን አስተማሩኝ። የወተት ጥራት እያየሁ እንድረከብ ላክቶሜትር የተሰኘ የጥራት መለኪያ መሳሪያ ሰጡኝ። ለገበሬዎቹ ክፍያ የምሰጥበትም የአሰራር ዘዴ በጥራት እያመረቱ እንዲወዳደሩ የሚያበረታታቸው ሆነ። ጥራት ላለው ወተት አስበልጬ እከፍላለሁ። በእነዚሁ ድርጅቶች አማካኝነት ለልምድ ልውውጥና ለአቅም ግንባታ ወደ ኬንያ፣ ሆላንድና እስራኤል የመሄድ ዕድል በማግኘቴ ብዙ ተምሬያለሁ። በርካታም የአይብ አይነቶችን መስራት ችያለሁ። የወተት ጤናማነትን ለማረጋገጥ ፓስቸራይዝ ማድረግ እንደሚያስፈልግ በመማሬም በቀን 3000 ሊትር ወተት የሚያቀናብር መሳሪያ ገዝቼ ከቀረጥ ነፃ አስገብቻለሁ። ከሄድኩባቸው ሀገራት እንደተመለስኩ በጉብኝት የቀሰምኳቸውን ልምዶች ወዲያውኑ በተግባር ላይ አዋልኩ። በውጭ ካየኋቸው አሰራሮች በመነሳትና ራሴን ባሻሻልኳቸው የእጅ መሳሪያዎች አማካኝነት በርካታ የአይብ አይነቶችን ማዘጋጀት ጀመርኩ። እንዲቀምሱልኝ የጋበዝኳቸው የውጭ ሀገር ጎብኚዎች በአይቦቼ ጣዕም ተደስተው ምርጥ የቤት ውስጥ አይብ በማለት አድንቀውልኛል። ዛሬ
ሩትና ሂሩት የወተት ላም ማዳቂያ የወተት ማምረቻና ማቀነባበሪያ ኃላፊነቱ የተወሰነ የግል ማህበር በሚል ስያሜ የመሰረትኩት ኩባንያ 16 የተለያዩ የአይብና 4 የቅቤ አይነቶችን እያመረተ ለዋና ገበያ ማዕከሎች፣ ለፒዜሪያና ለካፍቴሪያ ቤቶች ያቀርባል። መኖሪያ ቤቴም የአይብና የቅቤ መሸጫ ቤት ሆኗል። ከደንበኞቼ አስተያየት ለመቀበል ያስችለኝ ዘንድ ምርቶቼን ወደ ምግብ ቤቶችና ወደ ካፌዎች የማደርሰው ራሴ ነኝ። አስተያየት ተቀብዬም ምርቶቼን ለማሻሻል እጥራለሁ። የማሻሻያ ዘዴ ለመፍጠር በማደርገው ጥናት ኢንተርኔትን ዘወትር እጠቀማለሁ። የምርት መጠሪያ ስያሜ እንድፈጥርና የምርት አስተሻሸግ እንዳሻሽል ደንበኞቼ በሰጡኝ አስተያየት ጠቃሚ ለውጦችን አምጥቻለሁ። በዲዛይን ባለሙያ እገዛ ጸጋ ወተት የተሰኘ ስያሜ ፈጥሬ የምርት አስተሻሸግንም አሻሽያለሁ። ዛሬ ከ22 ሰራተኞች ጋር በየዕለቱ 4500 ሊትር ወተት ከጫጫና ከሱሉልታ አካባቢ እየተረከብኩ አቀናብራለሁ። አሁንም የምሰራው የማምረቻ ክፍል፣ የማከማቻ ክፍል እና የመሸጫ ክፍል ሆኖ በተደራጀው መኖሪያ ቤቴ ነው። ታዲያ የዚህ ሁሉ መነሻ 2 ላሞች ናቸው። ጫጫ ውስጥ ከመንግስት በተቀበልኩት ቦታ ላይ የፋብሪካ ግንባታ አጠናቅቄ ስራ ሲጀምር ምርቶቼን በአዲስ አበባና በደብረ ብርሃን ለማከፋፈል አቅጃለሁ። ከሰሜን ሸዋ የወተት ምርቶችን በስፋት እየሰበሰብኩ የአካባቢው ገበሬዎች ሕይወታቸውን እንዲያሻሽሉ ለመርዳትም እመኛለሁ። በእርግጥ ሴት በመሆኔ ብቻ ሐሳቤንና ስራዬን አቅልለው ለማየት የሚፈልጉ በርካታ ሰዎች በየጊዜው አጋጥመውኛል። በሱሉልታ ቁራጭ መሬት ብቻ የተሰጠኝም ሴት ስለሆንኩ ይመስለኛል። ያችን ቁራጭ መሬትም መልሰው ወሰዱብኝ። ከኔ ነጥቀው ለሌላ ሰው ቢሰጡትም ጉዞዬን ግን አልገታውም። ወደ ጫጫ ሄጄ ስራዬን እንዳዲስ ጀምሬ ከማስፋፋት ጎን ለጎን ራሴን ከማስተማር ወደ ኋላ አላልኩም። ከ4 ዓመት በፊት ከአድማስ ኮሌጅ በሂሳብ አሰራር ሙያ ዲግሪዬን ያዝኩ። በቅርቡም በሲፒዩ ኮሌጅ በኮምፒውተር የታገዘ የሂሳብ አሰራር ሙያ ተምሬያለሁ። ይህም የንግድ ስራዬን በቅጡ ለመምራት ረድቶኛል። ኢትዮጵያ ውስጥ ለወተት ምርትና ለወተት ንግድ የሚመች ትልቅ እምቅ ሀብት ቢኖርም ገና አልተነካም። አገራችን በእንስሳት ሀብት በአፍሪካ 1ኛ፣ በዓለም ደግሞ 10ኛ ናት። ነገር ግን የወተት ምርታችን ኢምንት ነው። እንዲያውም መንግስት የወተት ዱቄት ከውጭ ያስገባል። ገበሬዎችን ብናሰለጥናቸው፣ ምርታቸውንና የገበያ አቀራረባቸውን እንዲያሻሽሉ ብናግዛቸው የውጭ ምርቶችን ለማስገባት የውጭ ምንዛሪ ማፍሰስ አይኖርብንም ነበር። ብዙ ሰዎች በወተት ምርት ላይ ሲሰማሩ ማየት ምኞቴ ስለሆነ ልምድና እውቀቴን ለሌሎች ሰዎች እያካፈልኩ በአጋርነት ለመስራት ዝግጁ ነኝ። መሬት ያላቸውና ላሞችን የሚያረቡ ሰዎች ብዙ ናቸው። የወተት ምርትን ለማሻሻል የሚጠቅሙ በርካታ ስልጠናዎች አሉ። ይህን የአገር እምቅ ሀብት በመጠቀም ትክክለኛ ዘዴዎችንና መሳሪያዎችን ስራ ላይ በማዋል የወተት ምርትን አንዱ የብልጽግና ምንጭ ማድረግ ይቻላል። ሂሩት ዮሐንስ ዳራራ